ጸበልና ጥንቁልና የተያያዘ ነው በነገራችን ላይ ማለት ነው። ሰው ማወቅ ያለበት አንድ አካባቢ ላይ ጸበል ነገሰ ከበረ ብዙ ሰው ብዙ ተጠማቂ ያለው ከተባለ የሆነ ድግምትና መተት እንዳለበት ማህበረሰቡ ማወቅ መቻል አለበት። ዝም ብሎ የሆነ ምንጭ ፈልቆ እዚያ ቦታ ላይ ታምራት አይሆንም። ምክንያቱም እግዚአብሔር አይደለም እዚያ ጋር ያለው። ጸበሉም ሲፈልቅ በእግዚአብሔር አይደለም የሚሰራው ታምራትና ድንቅ እግዚአብሔር የለበትም። ያ ነገር ከምን ጋር የተያያዘ ነው ከተባለ የቤተ ክርስቲያን አገልጋዮች አብዛኞቹ ከጥንቁልና ጋር ስለሚሰሩት ስለሚያያይዙት በድግምትና በአስማት ሰውንም ስለሚያስለፈልፉት ማለት ነው። እና ጸበል የፈለቀበት ቦታ ሁሉ ጤናማ አይደለም። ማህበረሰቡ አብዛኛው እግዚአብሔር ላይ አይደለም ልቡም ያለ እግዚአብሔርን በመፍራት የሚኖር ማህበረሰብ ሳይሆን አብዛኛው በጥንቁልና የተያያዘ ነውና እስከ 14 እስከ 15 ሀገር ድረስ ለበረድና ለዝናብ እየደገሙ ገንዘብ የሚቀበሉ በጣም ባለሀብት የሆኑ ቤተ ክህነቶች እንዳሉ ግልጽ ነው። ይሄ አንድ ጠንቋይ ያለ ራሱን ችሎ ደግሞ ቁጭ ያለ ማለት ነው። የሚገርመው ነገር ያ ደግሞ